አውሮፕላን ከባድ ነው። በሁለት ልጆች ከባድ ነው። ከባድ ነው ፍላይት። እዚህ መምጣት ትንሽ ትልቋ የ3 አመት ምናምን ልጅ ስለሆነች ትረብሻለች። እሷ ናት በደንብ ያስቸገረችን። ትንሹ በቃ ምንም አይልም። እናመሰግናለሁ። መልካም ቀን። መልካም ቀን። መልካም አዲስ አመት ለሁላችሁም። አዲስ አበባ መጠናል። አዲስ አበባ መጠናል ጋይዝ። አሁን ከዚህ ነው የምንኖረው። ማርኬስ ወይ በረዳን መሲዝ ውሸት ነው። አማርኛ አሪፍ ነው። አንቺ አማርኛ አይደለም ይሆናል። ችግር የለም። በጣም አሪፍ ነገር ግን አሁን አሪፍ የሆነ ነው ጋይስ። አይዞሽ። እንጀራ እኔ እስካሁን እንጀራ ብቻ ነው የምበለው። ይሄን ብዬ ነበረ። እኔ አሁን ከሀገሬ ስመለስ እንጀራ ብቻ ነው መብላት የምፈልግ ብዬ እስካሁን በቃ ምንድን ነበር የናፈቀኝ? ቋንጣ ፍርፍር፣ ሸክላ ግን ጾም ነው። ሽሮ ምናምን ቫኬሽን ነው ለመኖር ነው የመጣ ነው ጋይስ። ሁሉም ሰው በከተማ አብዛኞች እንግሊዝኛ ያወራሉ። ቻፒያን ሰው በእንግሊዝኛ ማውራት ይቻላል። ግን እኔ ሞክራለሁ በአማርኛ ኬስ በኬስ ኤቭሪዴ ሜቢ በ3-4 ወር ሜቢ የኔ አማርኛ አሪፍ ነው። በአማርኛ ብቻ ይቻላል። ይፈልጋል ትፈልጋለህ? አሁን እሱ ምንድነው የቀረው? አሁን በምንድነው ጄሲኮ ኪትሞክ le présent, non, le présent, le passé et futur. Tu vois, de conjuguer. Mais sinon, tu as pas mal de vocabulaire. Maintenant, so, አሁን ነበር ምናምን ማለት ይሄ ነው የሚከብደው ይሆናል። ፕሬዘንት ፊቸር ግን ጎበዝ ነው፣ ይሞክራል፣ ምንም አይፈራም። አሁን ከዚህ ሲወጣ ምናምን ሰዎች ሲያወሩት ይመልሳል በአማርኛ። እዛ እዚህ ምንድነው የሚሉኝ? አንቺ አበሻ አደረግሽው ይሉኛል። I'm half Ethiopian, but barely understand it fully. ከባድ ነው ቋንቋ። እና ዘፈንም መስማት አሪፍ ነው። ከባድ ነው ቋንቋ በጣም ምንድን ነው ዲፍረንት በአማርኛ ዲፍረንት ሚለያይ በፈረንሳይኛ ቋንቋ በእንግሊዝኛ ቋንቋ እሱ ኮሞንቲ አልፋቤት ዲፍረንት ምናምን ከባድ ነው። ትንሽ ማለት ከባድ ነው። በማንበብ ምናምን በማንበብ ሲሆን ይከብዳል። ማውራትም አንዳንድ ነገር ብቻ መሞከር ነው ጋይዝ። እኔ ስንት አመት በፊት ምንም አልልም ነበር፣ ግን አሁን አያችሁ። አመሰግናለሁ። You speak very well። አመሰግናለሁ። እና ቅድም አዲስ አበባ ነን። ዩኒየን አዲስ አበባ የስ አመሰግናለሁ። ጉድ ጆብ። እኔ እሱ ነው የምላችሁ 4 እውነትም አሁን የሱ 3ኛው ቀን ነው ከዚህ። ግን ይሄን ቬኬሽን አይደለም ለምኖር ነው ጋይስ። አሁን ከዚህ 4 ቀን ሆነው 3 ቀን እናየዋለን። 4 ወር በኋላ እንዴት አማርኛ እንደሚያወራው። ኦኬ là aujourd'hui ça fait ton 3e 4e jour. On va voir dans 4 mois comment tu parles. OK በላይቭ ገብተህ በአማርኛ ብቻ ብዙ ስትሬች ነው እዛ የዛን ጊዜ 4 ወር በኋላ በላይቭ ገብቶ በአማርኛ ብቻ ያወራቸዋል። ተስፋ እናደርጋለን። ስላለ በአዲስ እሱ የራሱን ስራ አሉ ናቸው። በቃ አዲስ በአዲስ አበባ በጣም ነው የተመቸን። ቆንጆ ነው። ብዙ ቼንጅ ነው። ስንት አመት በፊት መጣን? በአንድ አመት ሁሉም ቼንጅ። በኮሪዶር ፕሮጀክት ምናምን ሁሉም ቼንጅ። ብዙ ቢልዲንግ ነው፣ ብዙ ኮንስትራክሽን፣ ብዙ አዲስ አዲስ ነገር አሪፍ ነው። አዲስ አበባ ሳበጃና አዲስ ከተማ የኔ ፍቅር
የኔ ፍርፍር ፍቅር አይደለም የኔ ማር የኔ ማርሽ የኔ ማ ብሬዚዮኔም እኔ ቴዲ በሉት። የእሱን ታውቃላችሁ። እውነቱ ስም አይደለም ቴዲ፣ ግን እናንተ ናችሁ ከዚህ ያወጣችሁት ይህን ስም። እኔ ሁለት ስም አለኝ፣ የኔ ኢትዮጵያን ስም እና የኔን ፈረንሳይኛ ስም አለኝ። ያባደማች ኮርስ የለም። ሰማችኋት? ምን እያለች ነው? ፉትቦል አለ ኳስ የለም። ጋይዝ ከባድ ነው። እኔ ቼልሲ ፋን ጋይዝ፣ የቼልሲ አደጋፊ ያላችሁ እዚያ ዓመት በጣም ከባድ ነው። አርሰናል ሁሉም ዊን ኩኪ ሳለቭ በማውራት ፉትቦል አልፈልግም። ቼልሲ አሁን ጥሩ አይደሉም። አርሰናል በጣም አሪፍ ነው። ደስዬ በጣም ቆንጆ ቲም very strong. I'm sad to say it, mais Arsenal are very good this year. ከባድ ነው። T'es dans le train? D'accord. Prenez soin de vous, ne devez pas faire ça tout le monde. T'es bien parlé en français. Quelle est la nationalité de Messi? ናሽናሊቲ እኔ ሁለት ነኝ፣ ፈረንሳይኛዊም ነኝ ኢትዮጵያዊ። እሱ እንግሊዝኛዊ እና ፈረንሳይኛዊ ነው። ቼልሲ ከባድ ነው ጋይዝ። Otherwise we are both London teams. Great guys. Makes me feel a bit better. በጣም ታማኞች ነው። እናመሰግናለን። ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። በጣም ነው እናመሰግናለን። Are you guys in Ethiopia? Now, yes. አሁን ከዚህ ሰዓት ከአዲስ አበባ ውስጥ ነን። ጋይዝ እኔ አሁን ስኳር ገና ጥምቀት ገና በ8 ቀን ነው ጋይዝ። እኔ ልነግራችሁ የኢትዮጵያን ባህል አክብሬ አላውቅም። አሁን ስንት ዓመት ይሆነኛል ከሀገሬ ከወጣሁት በኋላ ባህል አክብሬ አላውቅም ከዚህ ከሀገሬ ውስጥ። ስለዚህ በጣም ነው ደስ ያለኝ አሁን ጥምቀትን ለማክበር። ጥምቀት ነው ገና ከዚህ ሁኜ ከቤተሰብ ጋር ማክበር በጣም ለእኔ ትልቅ እድል ነው። በጣም ደስ ብሎኛል። ከዛ በኋላ ሁሉን ባህል አከብራለሁ ማለት ነው። ተናደሪ እኔ አሁን ከዚህ ተመችቶኛል። አየሩ ምናምን 20 ዲግሪ ለእኔ በእውነት እስከ ምንድነው የሚመቸኝ 22 23 ዲግሪ ሲሆን ነው የሚመቸኝ። ከዛ በላይ በጣም ይሞቀኛል። ከዛ ከታች ኔጋቲቭ ምናምን ሲሆን ይበርደኛል። ስለዚህ አዲስ አበባ በጣም አሪፍ ነው። ለልጆችም አሪፍ ነው። አሁን ከዚህ ሰዓት ከፈረንሳይ በጣም የበረደ ነው። ስለዚህ እዚህ ተመችቶናል። ምንድነው ያላችሁ ቅድም 4 ወር ስጡኝ፣ ከ4 ወር በኋላ ቆንጆ ትክክል አማርኛ አወራለሁ። ምንድነው ብትል ጋይዝ፣ ለምሳሌ ከሬስቶራንት ሂደን ለሰዎች እንደዚህ ውሃ ሲቀዱ ምን ትላቸዋለች በፈረንሳይኛ? ጠንቅቂ ውሃውን እንዳይወድቅ ምናምን በፈረንሳይኛ ነው የምትላቸው። ግን እነሱ አይገባቸውም። ምንድን ነው የምትለው ሲባተዋት ምንም አይትልም እላቸዋለሁ። በፈረንሳይኛ ስለሆነ ከልጆች ጋር ምናምን የምታውረው በፈረንሳይኛ ነው የምትመልስ። እንግሊዝኛም ትሰማለች፣ ግን በምንም ብናወራት በእንግሊዝኛም በአማርኛም ብናወራት በፈረንሳይኛ ነው የምትመልስ። ግን ከዚህ ከሆነች በደንብ አማርኛ ስለምትሰማ አማርኛ ማውራት ትጀምራለች ብዬ አስባለሁ። ሁለታችን ቤስት ፍሬንድ ነን፣ ባልንጀሮች ነን፣ እናት አባቶች ነን።